የዓመታት ናፍቆት የሚዲያ ማፌዣና የአርሰናል የትንሣኤ ጉዞ። ታሪክ ማውራት ቀላል ነው። ታሪክን መልሶ መስራት ግን ዋጋ ያስከፍላል። ክቡራትና ክቡራን ወደ ኋላ እንመለስ። በትክክለኛው የፈረንጆቹ አቆጣጠር 2004 ዓመተ ምህረት ሰሜን ለንደን በኩራት አሸብርቃ ነበር። አርሰናል በአርሰን ቬንገር መሪነት ሳይሸነፍ የፕሪሚየር ሊጉን የወርቅ ዋንጫ አነሳ። ያኔ ማንም አልገመተም ነበር ያ ወርቃማ ዘመን ለሚቀጥሉት 22 ዓመታት እንደ ናፍቆትና እንደ ህልም ብቻ ቀርቶ እንደሚጠፋ። 22 ዓመታት ቀላል ዘመን አይደለም። ሕፃናት ተወልደው ለአቅመ አዳም የደረሱበት፣ ትውልድ አልፎ ትውልድ የተተካበት ረጅም ዘመን። በዚህ 22 ዓመታት ውስጥ ስንትና ስንት ሚሊዮን የመድፈኞች ደጋፊዎች የአርሰናልን ዳግም መንገስ ለማየት በጉጉት እንደከሰሉ ያውቃሉ? ይህ ዘመን ግን ዝም ብሎ የሽንፈት ዘመን ብቻ አልነበረም፣ የውርደትም ዘመን እንጂ። የዓለም ስፖርት ሚዲያዎች አርሰናልን ማላገጫ ማፌዣ አደረጉት። በየሳምንቱ የቲቪ ስቱዲዮዎችና ጋዜጠኞች በሰሜን ለንደኑ ክለብ ላይ የትችት ናዳ አወረዱ። አርሰናል የትልቅ ክለብ አስተሳሰብ የለውም፣ የባህሪ ስብራት አለበት፣ ዋንጫ ማሸነፍ የማይችል የሽንፈት ተምሳሌት ነው እያሉ አፌዙበት። ስሙን ቦትለርስ ወይም በግማሽ መንገድ ተስፋ የሚቆርጡ ብለው አጠለሹት። የስፖርት ተንታኞችና ተቀናቃኝ ደጋፊዎች አርሰናልን ማዋረድ የዕለት ተዕለት የቤት ስራቸው አደረጉት። የቀጣይነት ያለው የሚዲያ ዘመቻና የዓመታት ውድቀት በደጋፊው ላይ ከባድ ጠባሳ ጥሎ አለፈ። ብዙ ደጋፊዎች እስከ መቼ ያሉ፣ ልባቸው ደማ። በነገሮች ሁሉ ተስፋ ቆረጡ። ማሊያቸውን አጥፈው ሳጥን ውስጥ የከተቱ፣ በየሳምንቱ መጨረሻ በቁጭትና በንዴት የልብ መምተኛ የሆኑ፣ በእኔ ዘመን አርሰናል ዋንጫ ሲያነሳ ዳግም አላይም ብለው እጃቸውን የሰጡ ስንቶች ነበሩ። ሜዳውም ሚዲያውም ተስፋ መቁረጡም በአንድ ሆነው ደጋፊውን አቆሰሉት። ነገር ግን በዚህ ሁሉ ማዕበል ውስጥ ሚዲያው ሲያላግጥና ግማሹ ደጋፊ እጁን ሲሰጥ ተስፋ ያልቆረጡ የጽናት ተምሳሌት የሆኑ የልብ ደጋፊዎች ግን ነበሩ። እነሱ የሚዲያውን ጫጫታ ጆሮ ዳባ አሉት። በየሳምንቱ ኤሚሬትስ ስታዲየም እየገሰገሱ ድምፃቸው እስኪዘጋ ኖርዝ ለንደን ፎሬቨር እያሉ የፍቅር መዝሙር ዘመሩ። እነዚህ ደጋፊዎች ክለቡን የወደዱት ለዋንጫ ብቻ አልነበረም፣ ለታሪኩ፣ ለክብሩና ለማንነቱ እንጂ። ማይክል አርቴታ ሂደቱን እመኑ ሲል መጀመሪያ አምነው የተቀበሉ እነሱ ነበሩ። ቡካዮ ሳካ ፍጹም ቅጣት ምት ስቶ ሲያለቅስ አቅፈው ያጽናኑትና ነገ የተሻለ እንደሚሆን የተነበዩ እነሱ ነበሩ። በጨለማው ምሽት ሁሉ የብርሃን ሻማ አብርተው የቆሙ የክለቡ እውነተኛ የጀርባ አጥንቶች። እናም ያ ታላቅ ቀን ደረሰ። የፍጻሜው ፊሽካ ሲነፋ ኤሚሬትስ በደስታ እሳተ ገሞራ ተናወጠች። ያኔ በሚዲያዎች ፊት የደረሰው ውርደት፣ ያ ሁሉ ዘበትና ማፌዣ በአንድ ጀንበር ታጥቦ ጠፋ። የትችት ናዳ ያወርዱ የነበሩ አንደበቶች ጸጥ አሉ። ይህ ሰዓት በተለይ ለነዚያ ተስፋ ላልቆረጡ እውነተኛ ደጋፊዎች ልዩ ነበረች። የጽናታቸውን ፍሬ፣ የተስፋቸውን አክሊል አገኙ። የመከራውን ጽዋ በጋራ እንደጠጡት ሁሉ ዛሬ ደግሞ የድሉን ወርቃማ ጽዋ በስተመጨረሻ ተቀዳጁ። ያንን ዋንጫ ለማየት 22 ዓመት ሙሉ የናፈቁ ጸጉራቸው የሸበተ አዛውንቶች በስታዲየም ውስጥ እንደ ሕፃን ሲያለቅሱ ታዩ። ተስፋ ቆርጠው የነበሩትን ማሊያቸውን አውጥተው በደስታ ተቀላቀሉ። አርሰናል የፕሪሚየር ሊግ ሻምፒዮን ነው። ይህ ድል የጽናት፣ የትዕግስት፣ የወደቁትን የመነሳትና በሚያፌዙብህ ፊት በክብር የመቆም ታላቅ አዋጅ ነው። አዎ መከራው ረጅም ነው። የሚዲያው ትችት ከባድ ነበር፣ ግን መጨረሻው ያማረ ሆነ። ተስፋ ያልቆረጡት አሸነፉ። አርሰናል ወደ ክብሩ ዙፋን ተመልሷል። አሁን በኩራት መናገር ይቻላል፣ ለንደን በቀይ ቀለሟ ደምቃለች። መድፈኞቹ ዳግም ነግሰዋል። ከአርሰናል የ22 ዓመት የውድቀትና የትንሣኤ ጉዞ ማንኛውም ሰው በግል ሕይወቱ በሥራውም ሆነ በማንኛውም የሕይወት ጎዳና ላይ ሊተገብራቸው የሚችላቸው 4 ታላላቅ የሕይወት ትምህርቶች አሉ። ይህ ታሪክ ከእግር ኳስ ጨዋታነት ባለፈ የሰው ልጅ የውስጥ ጥንካሬ ማሳያ ነው። ሰው ከዚህ ታሪክ የሚከተሉትን ዋና ዋና ቁም ነገሮች ይማራል። አንደኛ፣ የሂደት ዋጋና ትዕግስት፣ ትረስቲንግ ዘ ፕሮሰስ። በአሁኑ ዘመን በአንድ ጀንበር ስኬታማ መሆንን እንመኛለን። ነገር ግን እውነተኛና ዘላቂ ድል ጊዜንና መስዋዕትነትን ይጠይቃል። አርሰናል ውድቀቱን አምኖ ወጣቶችን አሳድጎ አዲስ ፍልስፍና ቀርጾ ለድል የበቃው ደረጃ በደረጃ ነው። ሕይወትም እንደዚሁ ናት። ትልቅ ደረጃ ላይ ለመድረስ ዛሬ የምናልፍበትን አስቸጋሪ ሂደት በትዕግስት ማለፍና በራሳችን ራዕይ ላይ መጽናት እንዳለብን ያስተምረናል። ሁለተኛ፣ በሚያፌዙብህ ፊት ዝም ብለህ ስራ። አርሰናል ለዓመታት በሚዲያዎችና በተቀናቃኞች ማሾፊያ ማላገጫ ሆኖ ነበር። በየቀኑ የሚወርዱበት ትችቶችና ስሞች ተስፋ ሊያስቆርጡት ይችሉ ነበር። ነገር ግን ክለቡ ምላሽ የሰጠው በሚዲያ ጫጫታ ሳይሆን በሜዳ ላይ በሚታይ ጠንካራ ስራ ነው።
ሕይወት ላይ ሰዎች ሲያፌዙብህና አትችልም ብለው ታሪክን ሲያበቁለት ምርጡ ምላሽ ዝም ብሎ መስራትና ስኬትን ማሳየት ብቻ እንደሆነ እንማራለን። ሶስተኛ፣ የእውነተኛ ታማኝነትና የጽናት ዋጋ። በመከራው ወቅት ብዙዎች ተስፋ ቆርጠው ሲሄዱ፣ እውነተኛዎቹ ደጋፊዎች ግን በስታዲየም ተገኝተው ኖርዝ ለንደን ፎሬቨር እያሉ መጮኻቸውን አላቆሙም ነበር። ይህም በሕይወታችን ውስጥ ከባድ ጊዜያት ሲመጡ አብረውን የሚቆሙ ሰዎችን ዋጋ እንድንረዳ ያደርገናል። ውድቀት እውነተኛ ወዳጅንና አስመሳይን የሚለይበት ወንፊት ነው። በመጨረሻም የጽናት አክሊል የሚደፉት እስከ መጨረሻው የታመኑት ብቻ ናቸው። አራተኛ፣ መውደቅ የመጨረሻ አለመሆኑን። አርሰናል የወርቅ ዋንጫ ካነሳበት ካለፈው ታላቅነቱ ተነስቶ እስከ 6ኛና 7ኛ ደረጃ ድረስ ወርዶ ነበር። ዳግም አያገግምም ተብሎ ተፈርዶበት ነበር። ነገር ግን መውደቅ የታሪክ ማክተሚያ ሳይሆን አዲስ ታሪክ መጻፊያ ምዕራፍ ነው። ሰው በሕይወቱ የቱንም ያህል ጥልቅ ጉድጓድ ውስጥ ቢገባ ተስፋ ካልቆረጠ ዳግም ተነስቶ ወደ ክብሩ ዙፋን መመለስ እንደሚችል ትልቅ ማረጋገጫ ነው። ባጭሩ ታሪኩ የሚነግረን ሌሊቱ የቱንም ያህል ቢረዝም ንጋቱ መምጣቱ አይቀሬ ነው የሚለውን የዓለም እውነታ ነው። ተስፋ ለመቁረጥ፣ በራስ ላይ መተማመንና ጠንክሮ መስራት ሁልጊዜም መጨረሻቸው ያማረ ድል ነው። የአርሰናል ደጋፊዎችና አርሰናላውያን እንኳን ደስ አላችሁ።